ቶፕ ቤንና ልዕልት ሜሪ እንዲሁም ሌሎች ምርጥ የህፃናት ተረቶች። ትርጉም እስክንድር ስዩም። ከዚህ መጽሐፍ ውስጥ አንድ ተረት አነብላችኋለሁ። ጦጣዎቹና አለቃቸው። በጥንት ዘመን በአንድ ጥቅጥቅ ያለ ደን ውስጥ የሚኖሩ ጦጣዎች ነበሩ። እነዚህ ጦጣዎች ሁሉንም በብልሃትና በኩል አይን የሚያስተዳድራቸው አንድ ሸምገል ያለ አለቃ ነበራቸው። ታዲያ ከዕለታት አንድ ቀን የዚህ የጦጣዎች አለቃ ባለቤት መጥፎ ህልም አይቻለሁና ነገ ለአንድ ቀን ሁላችንም እንጾማለን አለችው ባለቤቷን። እሱም ብዙም ደስ ባይለውም ባለቤቱን ቅር እንዳይላት ብሎ ተስማማ። የጦጣዎቹ አለቃ ሁሉንም ጦጣዎች ሰበሰበና ጉዳዩን ነገራቸው። ሁላችሁም አዳምጡ። ባለቤቴ ትናንት መጥፎ ህልም አይታለች። እናም ይህ መጥፎ ነገር አምላካችን እንዲያስቀርልን ለአንድ ቀን እንጾማለን። በመሆኑም ዛሬ እስከ ማታ ድረስ እንጾማለን፣ አንድም ነገር አንቀምስም አላቸው። ሁሉም ጦጣዎች አለቃችን እንዳልከን ይሁን፣ አንተ ባልከው ሁሉ እንስማማለን አሉት በህብረት። አሁን ድንገት አለቃቸው አንድ ጥሩ ሐሳብ ስለመጣለት ጭንቅላቱን እያሻሸ ወገኖቼ፣ አንድ ደስ የሚል ሐሳብ መጥቶልኛል። ይኸውም ምንድነው? እንደምታውቁት ጾመን ስናበቃ መጨረሻ ላይ በጣም ነው የሚርበን። ስለዚህ አስቀድመን ምግብ ሰብስበን ብናመጣ ጥሩ ይመስለኛል አላቸው። ጦጣዎቹ ባለቃቸው ሐሳብ በመስማማት ሁሉም ለመሄድ ልባቸው ተነሳሳ። አለቃቸው ግን ተቆጣና አይሆንም፣ ሁላችሁም አትሄዱም፣ ጥቂቶችን ብቻ ነው መርጠን የምንልከው አላቸው። ከዛም ጠንከር ያሉ ወጣት ወንዶችን መርጦ ምግብ እንዲያመጡ ላካቸው። ከጥቂት ሰዓታት በኋላ የተላኩት ወጣቶች በርካታ የበሳሰሉና የሚያስጎመዡ የሙዝ ፍሬዎችን ተሸክመው መጡ። አሁን ጦጣዎቹ ሙዙን ሲመለከቱ የምግብ ፍላጎታቸው ተቀስቅሶ ተቅበጠበጡ። አለቃቸው ራሱ የበሰሉትን የሙዝ ፍሬዎች ሰረቅ እያደረገ ይመለከት ነበር። የመጣው ሙዝ በጠቅላላ ተሰብስቦ በአንድ ዛፍ ስር ተቀመጠ። ሁሉም አይናቸው ወደ ሙዙ ብቻ እየሄደ ቁልጭ ይላሉ። በዚህ ጊዜ አንድ ሸምገል ያሉ ጦጣ እጃቸውን አወጡና ጾሙን ከመጀመራችን በፊት መጀመሪያ መጸለይ አለብን ብለው በርከክ አሉ። የሽማግሌው ሐሳብ ተቀባይነት ስላገኘ ሁሉም ለጸሎት በርከክ ብለው ተቀመጡ። አሁን የጾሙን ሐሳብ ያመጣችው ያለቃቸው ባለቤት አንድ ምርጥ ሐሳብ ስለመጣላት እጇን አወጣች። ይኸውላችሁ፣ እንደምታውቁት ልክ ጾሙን ስንጨርስ በጣም ነው የምንራበው። በዚህ የተነሳ ታዲያ ሙዙን ለማግኘት ስንገፋፋ ህፃናቶችና ሴቶች ሊጎዱ ይችላሉ። ስለዚህ የየድርሻችንን ብንከፋፈልስ አለች። የጦጣዎቹ አለቃ የሆነው ባለቤቷ በእውነቱ ይህ ድንቅ ሐሳብ ነው አለና 4 ጦጣዎችን አስነስቶ ሙዙን ለሁሉም እኩል እንዲያካፍሉ አደረገ። አሁን ሁሉም እንደገና ጸሎት ለማድረግ በርከክ አሉ። ሆኖም ከጎናቸው ያስቀመጡት የሙዝ ሽታ እያወዳቸው ሆዳቸው ተላወሰ። በተለይ ህፃናቱና ወጣቶቹ ከሚቋቋሙት በላይ ሆነባቸው። በዚህ ምክንያት አንድ ወጣት ጦጣ እጁን አወጣና እኔ አንድ ሐሳብ አለኝ። ያው ከጾሙ በኋላ በጣም ስለሚርበን ጊዜ ለመቆጠብ ለምን አንድ ሙዝ ልጠን አናስቀምጥም አላቸው። አሁን አለቃቸው በዚህ ሐሳብ ተደሰተ። በእውነቱ ድንቅ የሆነ ሐሳብ ነው። እውነት ለመናገር ማህበረሰባችን ድንቅ አእምሮ ባላቸው ወጣት ጦጣዎች የተሞላ ነው አላቸው። በዚህ መሰረት ሁሉም ጦጣዎች አንድ ሙዝ ልጠው ከጎናቸው አስቀመጡ።
አሁን ደግሞ ጦጣዎቹ የተላጠው ሙዝ እያዩ የበለጠ ጎምጅተው ተቅበጠበጡ። አለቃቸው ራሱ ትዕግስት አጣ። እንደው ሴት ንጹም ስትለኝ ምን ነው እሺ ባላልኳት? ምን አይነት ጣጣ ነው ይላል ራሱ። ድንገት ከፊት የተቀመጠ አንድ ሕፃን ጦጣ አባቱን አባዬ እኔ ሙዙን አፌ ውስጥ ማስቀመጥ እችላለሁ? ጾሙ ልክ እንደተፈታ እበላለሁ አለ። አባትም የልጃቸውን ጥያቄ ለአለቃቸው አቀረቡ። አለቃቸውም ጥሩ ሐሳብ ነው፣ ግን መብላት አይቻልም አለና ጸጥ አለ። ከዛም ጥቂት ሲያስብ ቆየና እንደውም ሁላችንም እንደሱ ማድረግ እንችላለን። ሆኖም ጾሙ ሳይፈታ በፍጹም መብላት አይቻልም ብሎ አስጠነቀቃቸው። ሁሉም ደስ እያላቸው የላጡትን ሙዝ ወደ አፋቸው ከተቱ። ሆኖም የሙዙ ጣፋጭነት ከሚቋቋሙት በላይ ስለነበር እርስ በርስ እየተያዩ ማኘክ ጀመሩ። ወዲያው ሁሉም በችኮላ ከጎን ያስቀመጡትን ሙዝ ሳይቀር ጥርግ አድርገው በሉ። በዚህ ሁኔታ የጦጣዎቹ ጾም ሳይጀመር ተጠናቀቀ። ተረቴን መልሱ፣ አፌን በዳቦ አብሱ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ስላዳመጣችሁኝ አመሰግናለሁ።